በጣም ብዙ ነገር አሳልፌያለሁ አውቃለሁ። እንደናንተ አይነት እሱም ሆነ ወንድም ብዙ ነገር እንደማላገኝ አውቃለሁ። ለማክሻ ተስምሲ ብልቴ ትጂ አትምሲ እኮ መስመስ የማትመስል ነገር ራስ አያምርብሽም። እሺ አውቃለሁ አምርብኝ እንደማታምኝ ማውቅሽ ራስ አንድ ነገር የዛላ ሚዲያ ቤተሰቦች እንግዲህ በባለፈው ያሳለፍነው ቻሌንጅ እንዳለው ነው። እንግዲህ ብርቴን ከሚዲያው ለማባረር ነው የፈለግነው። ብርቴም ጄችም ይመጣል ምናለም ይመጣል። እንግዲህ እንዳለው እኛም ተመካከርን ያደረግነው ግን ምንም ማድረግ ስለማንችል ያለን አማራጭ በቃ ማባረር ነው። ከዛ ውጭ ስራችን መቀጠል አልቻለም። በዛም ብሎ በዛም ባል ያለሰነው ጉዳይ ገጥሞ ብንበጣበጥም ግን ከመሀል ደግሞ ይሄ ነገር የተፈጠረው በሷ ምክንያት እንደሆነ ምናምን በባለፈው እንትን ብለናል። እንግዲህ ይምጡና እንግዲህ እስኪ አይ እንግዲህ እኮ አማራጭ የለም። ከማባረሩ ያሉ ችግሩ ላይ ካለ በቃ ማስተው ነው። አይ ሰላም ወይ ጋር እንዴት ነበር አልባክ እንዳለ እናንተ ጋር እኛ ጋር እንግዲህ ጥሩ ተሰበ ነገር ደርሶ ቢያበጣበጠን እነ ምን አለኝቱ ወይስ ነገሮች ከሚመጡ መጠበቁ አስፈላጊ አይመስለኝም። ምክንያቱም እኛ መቀጠልም መስራትም ስለማንችል ያለውን ነገር ነገርናት ቁርጧን ብታውቁና ይሻላል። ይሻላል ስራችን ከመተጓጎሉ በፊት አይ ምክንያቱም የሰራችው ስራ ማለት እኛ ያላወቅነው ነገር እንደ ጓደኛ እያየናት እንደ ሁሉ እንደ ቤተሰብ እየተያየን ይሄንም እሺ ብላ ያንም እሺ ብላ ቲሙ እንዳጠቃላይ የተበጠበጠው በሷ ምክንያት ነው ማለት ይቻላል። በቃ እንግዲህ አለዩም ደግሞ በዛ ምክንያት ሊሆን ይችላል። ምናልባት ሚዲያውን በትኖት ይሄደ ይሄን ማን አላወቅንም ገና የነሱን እንደዚህ ስር ለስር ያለውን ጦስ ነው እንጂ ያየን እሱ የሄደበት ምክንያት ገና አላወቅንም። ደግሞ ሌላ ችግርም ሊኖር ይችላል ምንም አይታወቅም። ስለዚህ አማራጭ የለም። ጠቅልዬ ነው የምጥለው። አበሳ ይሰማሽ ማለት አምሬ ነው አለ ምን አለ ምን ሆነ ነው ክላላ በደረፍ ክላማ ወይ ምን ነው አረፍ ክላላ ይዘው ክላና ክላሽ አምሬ ነው ልትመጣው ነው ወሮ ይሰው ክላና ምላስ ይታጠቀኛ ተመጣለህ እዚህ ጋር ያገኘሽን እኛ በቃ ስላንቺ ስንማከር ነበር እንደውም አጋጣሚና በቃ እንግዲህ በኋላ መቼም ባንቺ ምክንያት ሆኖ ሰው ሁለት ሰው ከሚወጣ አንድ ሰው ቢወጣ ይቀላል። በቃ ሌላም ሊኖር ይችላል እና እኛ የወሰነው በቃ እንድትወጪና ስራችንን እንቀጥል የፈለግን እንግዲህ ምንም ማድረግ አንችልም አይደለም። እንደዛ ነው የሚሻለው። በአንድ ሰው ምክንያት ግሩፑ ከሚበተን በቃ ያሳለፍነው ገዝባ ብዙ ነገሮች ያሳልፈ ግን አንቺ ደግሞ በጣም ብዙ ነገር ደብቀሽና በጣም ምንም ማድረግ አንችልም ከዚህ በላይ ነው። በማሚ ሞት እኔን መቀበል አልችልም። ግዴታ መቀበል አለብሽ እንጂ ይሄን መቀበል አንችልም ማለት ያለብሽ ድርጅቱን ስትፈጽሚ ያኔ ሲሰሩ ነበር የምትሰሪያቸውን ስራዎች እያወቅሽ እኮ ነው። አንቺ አሁን በዚህ ሰዓት መመከር ያለብሽ ሰው አይደለሽም። ምን እንደሚፈጠር ግሩፕ ላይ ታውቂያለሽ። በቃ አይደለም ከሁለት ሶስት ሰው ጋር ማገናኘት ይቅርና አንድ ሰው ራሱ ይከብዳል በዚህ ጊዜ ላይ በዛ ላይ እዚህ ግሩፕ ላይ ካለ ሰው በቃ ግብርም የራሱ ነገር በቃ የሆነ ነገር ሁላችንም የሆነ ነገር እንዳለ እየተሰማኝ ነው። አሁን ባንቺ ምክንያት የተነሳ በመደባበቃችን ምክንያት የተነሳ እሷንም እንዳለምናት ያርግሽ ነው ሲጀመረው የሚሰራው ስራ በጣም ጥሩ አይደለም። በቃ ውጭልን ታይም በቃኛ ምን እንስራበት አሲቲ ያምሻል በቃ ጓደኝነት እዚህ ድረስ እኔ እኮ አራባሽ ጓደኝነት ምንነት ቢገባሽ ማለት ላ16 እንደዛ ሳትነግሪያት ቀሪም ነበር። እሺ ያስመሰይ ደግሞ አለክሳለች አይደለም በውስጥ ቀርቶ ከውጭ ላይ ለራሱ ይባላል ባበበል ራሱ ወግናቸው የማስመሰል አይሰለችሽ ድርጅት በቃ አይደለም ለግሩፑ ለሰሚ ለሌላ ይዘገነናል። በቃ ከባድ ነው። በቃ ስለዚህ ውጭልን አንፈልግሽም። ሂጂ በቃ እኛን ማትረብሽ ከነዚህ ማጥፎ ከሮቤል ጋር ከሰለሞን ጋር ያደርሽ ነው ረሳሽው እንዴ? ይሄን ጉድ ሁሉ ሸፈለልሽ ላክሳት ነገር ነበር ግን አንቺ ነገር ደበቅሽ አስመሳይ ያለባችሁ ምን ነገር በቃ ከዚህ በላይ ነገር ማጥፋት በቃ ከፍቅር ነው ብዙ ነገር ማትረፍ ይቻላል። አንተ ነው ይዤው የምትመጣው እኔ ጋር ነው የምትጣላ የተወርቅ
ቦታ ተስተካክላል እኛ ፊት ነው እንዴ ምን ታርጉ ነው እራፍ ይያል በመድኃኒዓለም አንቺ በመድኃኒዓለም ብያለሁ ሽመላችሁ ልቀቁት እስቲ እንደው ከፍቅር እንጂ ከጣርች ምን ይተረታል ንጉጭ በልበት ምን ታርጉ መጣችሁ እናንተ ወይ ይፈርሳል ወይ ይሰራል እዚህ ማን ጠራችሁ አንተ ልናፈካክር አይደለም የመጣን እኔ እኮ ይሸሻላል ብዬ ነው እንጂ እንደዚህ አይነት ጭራሽ ሁላ ይዞርታ ነው የጠራኝ ወይ ሌላ ቦታ መልቀቅ ነው አንተ ቁጭ በል በቃ ቁጭ በሉና እንመካከር የመጨረሻ ውሳኔያችን እናስቀምጥ ቁጭ በል በቃ ምንድን ነው የምናበሳቸው በቃ እሺ በሉ ይዋል አይደል ቁጭ በል አንቺ ብርት ተቀመጫለሁ ኧረ በፈጠረ ቁጭ በልኝ እናንተ መቅደም ከፈለጋችሁ ሌላ ቦታ ላይ አትገጥሙ እሱ ምን አለ እየተገለገለ በቃ ግድ እሱን አገኝቼ ታልመታሁት እኔ እንግዲህ ስንት ጊዜ ለለፈው ደግሞ ድረስ አንተ እዚህ አይደለም ያልኩት ይሄ ሁሉ ድርጊት ይሄ ሁሉ ስራ የሚሰራ በእሷ ምክንያት ስለሆነ ዛሬ ውሳኔያችን እናስቀምጥ በቃ አትውጣልን አዎ በቃ እኛ የምንፈልገው ስራ መስራት አይደለም በቃ ይሄን ነው የምንፈልግ በየቀኑ እናንተ መገላገል በጣም ይሰለቻል እኮ አይደል አዎ ግሩፓችን ለምን ባለሰው ምክንያት ይበሰራል አሁን እሱ ጎበዝ እኔ ዝም ብሎ ትወና ሁላ እየመሰለኝ ነው የሆነም ያለ የምትተውኑ ሁላ ነው የሚመስለኝ በጭራሽ በስራ ላይ እንዲህ አይነት ቀልድ ዲያይ እናንተ አድርጋችሁት ይሆናል አይገርም እናንተ ተወናችሁ ብኝ ተወና እንችላለን ነው እኛ የስራው ፍቅር ኑሮን መጣን ሁላ ሰው እንዲህ የሆነ ትወና እስከዚህ ድረስ እኮ የሚያስብ ትወና ማለት ተቀንቀን እኮ ትሸሻላላችሁ እኔ እናንተ ስለዚህ እኔ እናንተ በእነሱ የተወነ ይሄን ሁላ ሰው አስቀምጠን ተውና ግን ሐሳብ እንዴት ያለ ሰው ነው እኔ እናንተ እዚህ ብቻችን ልንገናኝ ተነጋግረን ዛሬ አሁን ይውላሱ ተሰባስቡ ምን ተርጎ ነው ተሰባስቡ እኛ በራሳችን የመጣችሁ እኮ ራሳችሁ ናችሁ አሁን ትልቁ ነገር አንድ ውሳኔ ወስኑልኝ በቃ ትውጣልኝ በቃ ትውጣ በቃ ይሁላ ስራ መስራ ነው ይሁላ ቢጡም ታመጣብን እሷ ነች የጥበብ ፍቅር ያለው ሰው ከዚህ ከጥበብ ተባራል ቢባል ምን ያህል እንደሚጎዳ አውቀዋለሁ ነገር ግን ለተወሰነ ጊዜም ቢሆን ማለት ነው ከዚህ ተግሩፕ ሄደሽ ኖ አግልላ የሆነ መፍትሄ እስከምንገናኝ ድረስ በቃ አንቺ ራስሽን አግይልን እነሱ ከመጋደላቸው በፊት በዚህ ምን ያገባው ሰዓት ሌላ ቦታ ላይ እኮ እነዚህ ድረስ በስለት ተወጋግተዋል በቃ እኛ መኖራችን ዛሬ ሽመል ይዘው መምጣታቸው ነው እንደምታው አይ እኔ አልቀጥልም ጀመር ቀጥል አዎ አንድ ጊዜ ፈክሬው ያለውና እኔ ማይሰራ ይውጣ በቃ ነው እኛ ባዲስ አይደለም እሷን አሁን ለጊዜው እንዴ ወጣት ቆይና ምንድነው አሁን ደርሰህ እኔ አልቀጥልም ማለት እሷ ከወጣች ለማለት አልገባኝም ወጣችሁ ማልወጣችሁ በቃ እሷ ትንሽ እንትን ብላ ትቆይ ታለኝም በሌላ በአዲስ የምትስማሙበትን መንገድ ፍቅሩ ተለለኝም ወደ እርሻ ምን አለ በቃ ምንድነው ብር በቃ አንድ አይበልጥ ምንድነው እንዴ ከእናንተ ጋር በጣም ብዙ ነገር አሳልፌያለሁ አውቃለሁ እንደናንተ አይነት እሱም ሆነ ወንድ ብዙ ነገር እንደማላገኝ አውቃለሁ ከታክስ አታስመስይ ብልቴ ትጂዬ አታስመስይ እኮ መስመስ የማስመስ ነገር ራስ አያምርብሽም እሺ አውቃለሁ አምርብኝ እንደማታምኝ ማውቅሽ ራስ አንድ ነገር አይደለም ግን ደግሞ ማሉኝ ፍርጥር ታርጋችሁ የምትናገሩት ነገር ከመጀመሪያ የነበረኝ ጓደኝነት ጥቅዚህ ድረስ አለ ዝም በይ የጓደኝነት ምንነት ቢገባሽማ እንደዚህ አታረጊም ነበር አሁን እኮ ባንቺ ምክንያት ጌታ ወርቅና ምን አለ መጋጨት ለኛ ለስራችን እንቅፋት መሆኑን ነው እኛ እንትን እያልን ያለ እንጂ አንድ ቀን ሁለት ቀን ከግጭት ታልፎ እኮ ህይወት መጠፋፋት ሊደርሱ ነው በቃ ለስራው ነው ለትንሽ ቀን ቢሆን ምን ያታለን ወጣ በቃ የሷም እኮ ነው እናንተ ታውቁት የምታልቅስበትን ጉዳይ ምን ነገር የለም ምንድነው